ሴት ልጅ የሚያጠፉ 5 ነገሮች። አንድ ሴት እነኝን 5 ነገሮች የማትጠነቀቅ ከሆነ ቤቷን ታፈርሳለች። አኼራ ከመድረሷ በፊት እዚህ ዱንያ ላይ ፈተናና ችግር የበዛበትን ህይወት ታሳልፋለች። እነኚህ 5 ነገሮች የቶቹ ናቸው? ዛሬ ሙሉ ቪዲዮን ይዤላችሁ መጥቻለሁ። አብራችሁኝ ነው። አንደኛ ሀያ መድከም ወይ ደግሞ ሀፍረት መራቆት። ይሄ ለአንድ ሴት ከፍተኛ የስነ ምግባር ጉለት ነው። ረሱል ሰለላሁ ዐለይሂ ወሰለም አልሐያ ላ ያእቲ ኢላ ቢኸይር፣ ሀያ እኮ የሆነ ነገር ላይ አይኖርም ያ ነገር መልካም ቢሆን እንጂ። አንድ ሴት ሀያ የላትም ማለት መልካም ነገር እለዋ ላይ የለም ማለት ነውና ይሄ ከፍተኛ የሆነ የስነ ምግባር ጉለት ነው። ሁለተኛ ተራቅቶ አደባባይ መውጣት ወይ ደግሞ መታየት የሌለባት የሰውነት ክፍሏን በአደባባይ ግልጽ አድርጎ መውጣት። ይሄ ወንጀል እሷ ላይ ብቻ የሚቆም ሳይሆን እሷን ባዩና መጥፎ ነገር ባሰቡ በዛም ተነሳስተው ወደ መጥፎ ነገር በገቡ ሰዎች ሁሉ ወንጀል ተጠያቂ ነው የምትሆነው።